እኔ ጨፍናለሁ እግዚአብሔርን ባላይሳው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አጥወለወለኝ። ቦራ አሚዝመንት ፓርክ ተገኝተናል። አዳዲስ መጫወቻዎችን አስገብተዋሉ ከነዋጋቸው ዛሬ የምናሳያችሁ ይሆናል። እየተጫወትን ከኔ ጋር ነው። ፓርክ ውስጥ አዲስ ካስገቧቸው መጫወቻ ውስጥ መካከል ፍሪዝቢ አንዱ ነው። እዚህ መጫወቻ ላይ ለመውጣት 6 መሙላት የግድ ነው እና ደግሞ ክፍያቸውም 350 ብር ነው። እኔ እንግዲህ ክፍያዬን ከፍዬ 6 ሰው እስኪሞላ ቆሜ እየጠበቅኩ ነው። ከዛ በኋላ ምን አይነት ስሜት ይፈጥራል የሚለውን እንግዲህ በእርግጥ ፈርቻለሁ። ለእናንተ ግን የማሳያችሁ ይሆናል። እዚህ ፓርክ ውስጥ እንደዚህ አይነት መሽከርከሪያ ያላቸው መጫወቻዎች አሉ። እጅግ በጣም ልብን የሚሰርቁና ደስ የሚሉ ስሜትን ይፈጥራሉ። ሰዎቹንም እንደምትመለከቷቸው ያው የደስታ ጩኸትን እየጮሁ ነው። አንድ ሰው ጥሪልኝ ብቻዬን ቢታሰር ነገር የለም ነው። ስሙ ይሄ መጫወቻው ስሙ ምንድን ነው? ቆይ ሰው ይምጣ። አሁን ድራገን የሚባለው መጫወቻ ላይ ወጥቻለሁ። እዚህ መጫወቻ ላይ ለመውጣት 120 ብር ክፍያቸው ነው። ምን ስሜት ይፈጥራል የሚለውን እንግዲህ ከኔ ጋር እናያለን ማለት ነው። እዚህ መጫወቻ ላይ ለመውጣት ወይንም ለመጫወት እድሜያችሁ ከ5 ዓመት በላይ የሆነ ማንኛውም ሰው መጫወት ይችላል። ፈርቻለሁ ማርያም ነኝ። ስማሙ ለፍስ ቅዱስ አደራ አምላክ ላውድ ስማሙ ለፍስ ቅዱስ አደራ አምላክ እኔ ልጨፍን ነው። እግዚአብሔር ምስክሬ ነው። ባላይስ ስማሙ ድምጽ ቅዱስ ተደፋኝ ተነስቼ የምደፋ ነው የሚመስል የማርያም እውነት ለመናገር በጭንቅላት የመተከል አይነት ስሜት ነው ያለው። በፍርሃት ለምትደሰቱ ሰዎች እዚህ ቦታ ላይ መታችሁ እንድትዝናኑ እጋብዛለሁ። ከዚህ በኋላ ያለው ማየት ስለማልችል ጨፍኜ ነው መጨረሻ። በስላሴ ስም ወይንም በብርሃን እኔ ጨፍናለሁ እግዚአብሔርን ባላይሳው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አጥወለወለኝ። በኢየሱስ ስም በስመ አብ ወልድ እኔ ያለኝ የኔ ቆንጆ ቆሚው ወይንም በቤቴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልብ ህመም ያለባችሁ ሰዎች፣ ነፍሰ ጡር እናቶች፣ እንዲሁም ደግሞ በጣም የምትፈሩ ሰዎች እዚህ መጫወቻ ላይ እንዳትወጡ እኔ ምክሬን እሰጣለሁ በስላሴ ስም። ወይኔ እመቤቴ ማርያም ወይኔ እኔ ላለቅስ ነው። እመቤቴ ማርያም ምንም ማያዝናና ምን ያልተዝናና ኢየሱስ ወይ ለመጫወት መሞከር ጥሩ ስሜት ይፈጥራል። በኢየሱስ በሂደት እንግዲህ ቀስቀስ እያለ ነው። ቅድምም እንዳልኩት እዚህ መጫወቻ ላይ አደራ ምለው ነፍሰ ጡር እናቶች እንዲሁም እድሜያችሁ ከ5 ዓመት በታች የሆናችሁ ህፃናት እንዳትጫወቱ። በተረፈ በቦራ አሚዝመንት ፓርክ ውስጥ መጥቶ ለመጫወት ግዴታ ህፃን ወይም
ወጣት ብቻ መሆን የለባችሁም። እንደኔ እድሜያችሁ ገፋ ያለ እናቶች፣ አባቶች ልጆቻችሁን ይዛችሁ እየመጣችሁ ጥሩ የቤተሰብ ጊዜ እንድታሳልፉ ግብዣዬን አቀርባለሁ። እዚህ መጫወቻ ላይ ስትወጡ የደህንነት ቀበቷችሁ ማሰር እንዳትረሱ። ምክንያቱም ይሄ በድፍረት የምንጫወተው ጨዋታ አይደለም፣ ከፍታ ላይ የሚያስወጣ መጫወቻ ስለሆነ እኔ ታውቂ ተዝናናችሁ? በእውነት ምንም አልተዝናናው። እንግዲህ እንደምትመለከቱኝ ከፍርሃት ወደ መሬት መውረድ ላይ እገኛለሁ። አሁን ደግሞ ሌሎች መጫወቻዎች ምን ስሜት ይፈጥራሉ የሚለውንና አዲስ መጫወቻዎችም አስገብተዋል። ክሬዚ ስፒን የሚባለውን እሱን ደግሞ እንጫወታለን። በጣም ያስፈራል። እኔ ለመጀመሪያ ጊዜ ነው የሞከርኩት። ከዚህ በፊት ልጆቼን ይዤ በመጣ እንደ የከፍታ ፎቢያ ስላለብኝ ሞክሬው አላቅም። አሁን ግን ያው ለተመልካቾቼ ክብር ስል እየፈራውን ቢሆን ለመውጣት ሞክሬያለሁኝ። እውነት ለመናገር ስወጣ በጣም ፈርቻለሁ፣ ሲጀምርም በጣም ፈርቻለሁ። ሲወርዱ ግን ያለው ስሜት እጅግ በጣም ደስ የሚል ከአይምሮ የማይጠፋ ትውስታ ነው። መቁረጫዎች በዚህ ፓርክ ውስጥ የተለያዩ አማራጮችና በተለያዩ ቦታዎች በተወሰነ ርቀት መሀል ይገኛል። የአቢሲኒያ ባንክ፣ የንግድ ባንክ እንዲሁም የተለያዩ የባንክ አማራጮችን ለመጠቀም ትችላላችሁ። ይህ ከጀርባ የምትመለከቱት ሜሪ ጎ ራውንድ የሚባል መጫወቻ ቆንጆ ጊዜ ከኔ ጋር እንዳሳለፍን ተስፋ አደርጋለሁ። አብራችሁን ስለሆናችሁ እናመሰግናለን። ቻው።